ስንመለከት ስለ እስራኤላውያን እኔ ከክርስቶስ ተለይቼ የተረገምኩ እንደሆነ እነሱ ግን እንዲድኑ እጸልይ ነበረ ብሎ ለሌሎች ቅድሚያ ሲሰጥ እንመለከታለን። ወገኖች ይህንን የማነሳው ስለ ሰሜን ጸልይ ስንል ለሌሎች የምልጃ ጸሎት መጽሐፍ ቅዱሳዊ መሆኑን እንደገናም ደግሞ ለሌሎች በመጸለይ የሚገኘውን የእግዚአብሔርን በረከት እንድናስተውል ለማሳሰብና ይሄ የምንሰራው ስራ በተለይ በዚህ በትጋት የምትቀጥሉ ወንድሞችና እህቶች መጽሐፍ ቅዱሳዊ እውነት እየተከተላችሁ እንዳለ ይህንን ፕሮግራም ሲሰጠኝ ይሄ ቃል ወደ ልቤ ስለመጣ በዚህ ላነሳሳችሁ እፈልጋለሁ። እና ሁለቱም እየመሩ ነው። አሮን ህዝቡን ልስድ ለቋቸዋል ማለት ምኞታቸውን እንዲያደርጉ ፈቃዳቸውን እንዲያደርጉ ትቷቸው እንደነበረ እናያለን። በዚህኛው ሳይድ ደግሞ ወደ ሙሴ ስንመጣ ሙሴ ደግሞ እግዚአብሔር የማይከብርበትን እያደረጉ ስለነበረ ያንን ሲቆጣ ያንን ነገር እንዲወገድ ደግሞ ሌላ ሰው አይደለም የጠራው፣ የራሳቸውን ወንድሞች የራሳቸውን ልጆች የእግዚአብሔርን ቁጣ ጸጥ የሚያደርጉ በዛ ጊዜ እንግዲህ ያው አካል በአካል ስለነበረ ቅጣቱ የእግዚአብሔር ወገን የሆነ ወደዚህ ይምጣ ሲላቸው እንመለከታለን። እና እነዚህ የእግዚአብሔር ወገን የተባሉ ጥቂት ሰዎች ወደ ሙሴ እንደተጠጉና የእግዚአብሔርን በቀል እንዳደረጉ እንመለከታለን። አሁን እኔና እናንተ እነሱ በሰይፍ ስለት ጣዖት ያመለኩትን አስወግዱ፣ እኛ ወንጌልን በመስበክ ሰዎችን ወደ ክርስቶስ በማምጣት እግዚአብሔርን በቀል ወይም ደግሞ እግዚአብሔር የሚደሰትበትን የሚረካበትን ብለን ልንሰራ የምንችለው እንግዲህ ያንን እንደመስራት አንዱ የምልጃ ጸሎት እንደሚያስፈልግ ለቅዱሳን ማሳሰብ እፈልጋለሁ። እና እነዛ ሌዋውያን ስትመለከቷቸው የገዛ ወንድሞቻቸው ላይ ሲጨክኑ፣ የራሳቸው ልጆች ላይ ሲጨክኑ፣ የራሳቸው እህቶች ላይ አባቶች ላይ ሲጨክኑ እንመለከታለን። ይህንን በዘዳግም ምዕራፍ 33 ቁጥር 8 ጀምሮ ሌዋውያንን ሲባርካቸው ምን አለ? ስለ ሌዊም እንዲህ አለ፣ የእግዚአብሔር ወገን ኑ ተብለው ወደ የእግዚአብሔር ወገን ለመሆን ልክ እንደዚህ እንደሚጸልየው ቡድን አሁን እናንተ እኔ እንደምናረገው እንደዚህ ቡድን መጥተው የእግዚአብሔርን ሐሳብ ለመፈጸም የመጡትን ሰዎች ዘዳግም 33 ቁጥር 8 ጀምሮ ምን ይላቸዋል? ስለ ሌዊም እንዲህ አለ፣ ቱሚምህና ኦሪምህ ለቅዱስ ሰው ነው፣ በማሳ ለፈተንከው በመሪባ ውሃም ለተከራከርኸው፣ ስለ አባቱና ስለ እናቱ አላየሁም ላለ፣ ወንድሞቹንም ላላስተዋለ፣ ልጆቹንም ላላወቀ ቃልህን አደረጉ፣ ቃል ኪዳንህንም ጠበቁ። ፍርድህን ለያዕቆብ ሕግህንም ለእስራኤል ያስተምራሉ። በፊትህ ዕጣንን በመሠዊያህም የሚቃጠል መስዋዕት ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁን ሥራ ተቀበል፣ የሚነሳበትን ወገቡን ውጋው፣ የሚጠሉትም አይነሱ ብሎ ይባርካቸዋል። እነዚህ ሰዎች እነዚህ ሌዋውያን ለምንድን ነው የተባረኩት? ይህን አይነት በረከት ለምንድን ነው የተባረኩት ስንል ቁጥር 9 ላይ ስለ አባቱና ስለ እናቱ አላየሁም ላለ፣ አባትና እናት ጣዖት አምልከዋል፣ የገዛ ልጆቻቸው ጣዖት አምልከዋል፣ ስለ ልጆቹም ላላስተዋለ፣ ለምን ቃሉ እንዲጠበቅ የእግዚአብሔር ቃል ይጠበቅ ዘንድ ሰይፍ ሲያነሱ እንመለከታለን። በዛ ጊዜ እንግዲህ የእግዚአብሔርን ቃል ለማስጠበቅ የዚህን ያህል ይሄዱ ነበር። እንደ አዲስ ኪዳን አይደለም። አሁን የኛ ሰይፍ ቃሉ ነው። የኛ ሰይፍ የጽድቅ ጦር ዕቃ የተባለው የጽድቅ አኗኗር ነው። እና እነዚህ ሌዋውያን የእግዚአብሔር ወገን በመሆን ስለ ወንድሞቻቸው የእግዚአብሔር ወገን በመሆን እግዚአብሔርና የእግዚአብሔር ቃል ይከበር ዘንድ ለእግዚአብሔር ሲለዩ እንመለከታለን። ዘ ፖይንት እና ወዳጆቼ እኔና እናንተም እግዚአብሔር በምድራችን እግዚአብሔር በሰሜን ኢትዮጵያ እግዚአብሔር በምስራቅ ኢትዮጵያ እግዚአብሔር በምንጮህበት ምድር ላይ እጁን እንዲገልጥ የእግዚአብሔር ወገን የሚለውን ነገር ማግኒፋይ ልናደርግ ልናጎላ እንደሚገባን ይሄ ነገር ነው በልቤ ከፍ ብሎ ያለው። የእግዚአብሔር ወገን የሆነ ይምጣ የሚል ዛሬም እግዚአብሔር እየጠራ ነው። ቅድም ታጸልየው መት እያለችን ነበረና ልክ እኔ ላከኝ እንዳለው እንደዛ ሰው የእግዚአብሔር ወገን የሆኑ ሰዎች የእግዚአብሔርን በቀል ያደርጋሉ ነው። እና የእግዚአብሔር በቀል ምን ነበረ ስንል አሮን ስድ የለቀቃቸው አሮን መረን የለቀቃቸው ሰዎች
ያመልኩት የነበረውን ያንን ጣዖት የሚሰብሩ ያንን ጣዖት የሚያስወግዱ ጣዖቱን ደግሞ ፕሮሞት ያደርጉ የነበሩ ሰዎችን ጭምር የመበቀል ነገር እንመለከታለን በብሉይ ኪዳን። እኛ አዲስ ኪዳን አማኞች ነን። አዎ ማንንም በሰይፍ የምንገል ሰዎች አይደለንም። ምንም ደፍነት እውነት ነው። ሰይፋችን ግን የጦር ዕቃችን ስጋዊ አይደለም። ምሽግን ለማፍረስ ግን በእግዚአብሔር ፊት ብርቱ ነው። ሰይፋችን የታጠቅነው የጽድቅ ሰይፍ የታጠቅነው የእግዚአብሔር ቃል ሰይፍ ጣዖታትን ለመደርመስ ከሰሜን ኢትዮጵያ ላይ ህዝባችንን አንቆ ያለ ህዝባችንን የገደለ ያጠፋ በብዙ ነገር ያጎሳቆለ ያለውን የሚያስወግድ አቅም ያለው ነው። ይህንን ለማድረግ ታዲያ እኔና እናንተ የእግዚአብሔር ወገንነታችንን እርግጠኛ ልንሆን እንደሚገባ ላሳስባችሁ እፈልጋለሁ። እና የመጀመሪያው ይሄ የምልጃ ጸሎት የጸለየው ሙሴ ምን ነበር ያደረገው ብትሉ የእግዚአብሔርን ወገን ነበረ ያሰባሰበው። ቱጌዘር በአንድ ላይ ያሰባሰበ። አሁን ወንድማችን ሳሚ እና አብረውት ያሉ ሰዎች እንደሚያሰባስቡን ታውቃላችሁ። የእግዚአብሔር ወገን የሆነ ወደዚህ ይምጣ የሚል የእግዚአብሔር ወገኖች ሲሰባሰቡ ጣዖታቶች ይመታሉ። የእግዚአብሔር ወገኖች ሲሰባሰቡ በእግዚአብሔር በጠራው ህዝብ መካከል እግዚአብሔር እንዳይመለክ፣ እግዚአብሔር እንዳይከበር፣ እግዚአብሔር እንዳይታይ የሚደረገው ስርዓት የቸልተኝነት ሊደርሺፕ እንደ አሮን አይነት ያለው አመራር ይፈራረሳል። የእግዚአብሔር ወገኖች ሲሰባሰቡ የእግዚአብሔር ወገንነታችን በአዲስ ኪዳን ግልጽ ነው። የኢየሱስ ደም ነው። የኢየሱስ ሞትና ትንሣኤ ነው። በክርስቶስ የተዋጁ አንድ ወገን ናቸው ወዳጆች ሆይ። እና ያንን መካከለኛ ስናደርግ የጦር መሳሪያችን ሐዋርያው ጳውሎስ እንደነገረን ስጋዊ አይደለም፣ ብርቱ ነው። በእግዚአብሔር ፊት ምሽግን ለመስበር እጅግ የበረታ ነው። በእግዚአብሔር ፊት ብርቱ ነው እና በሰው ውስጥ ያለውን ከፍ ያለውን የእግዚአብሔርን ሐሳብ የሚቃወመው የማፍረስ ብቃት ያለው ነው ማለት ነው። ስለዚህ ሙሴን ስትመለከቱ ስለ ህዝቡ ቀጥሮ ሲማልድ እንመለከታለን። እነዚህ ሰዎች ኃጢአት ሰርተዋል፣ እባክህ ይቅር በላቸው እያለ ሲጠይቅ፣ እንደውም እነሱን ይቅር ካላልክ እኔን ከመጽሐፉ ደምስሰኝ እያለ ሲጠይቅ እንመለከተዋለን ወገኖቼ። እና የእግዚአብሔር አንዱ የምልጃ ጸሎት የሚጸልዩ ሰዎች የእግዚአብሔርን ሰራዊት የእግዚአብሔርን ወገኖች እንደሚያሰባስቡ እግዚአብሔር ሊበቀል የሚፈልገውን እንደሚያሳዩ ከሙሴ ህይወት እንመለከታለን። ሌላኛውን ስንመለከት ምልጃ ሲያቀርብ እናየዋለን። ይቅር በል ሲለው እግዚአብሔር እናያለን። እና እሱ ለሌላ ህዝብ አደርጋለሁ ሲባል ኖ አለ። እንደውም ከጻፍከው መጽሐፍ እኔን ደምስስ፣ የኔ ስም ይደምሰስና እነሱ ይዳኑ ሲል እንመለከታለን። ራሱ እግዚአብሔር ነው ምን አለ እንዴ የበደለኝን እሱን ነው የምደመስሰው እንጂ አንተ እንዴት እኔን ትመራኛለህ አይነት ነው ስትመለከቱ ወዳጆቼ። እኔና እናንተ የእግዚአብሔር ወገኖች በመሆን በጸሎታችን የክፉን ምሽግ ማፍረስ እንዳለብን፣ እነሱ ፊዚካሊ አካላዊ ጦርነት ነው ያካሄዱት። እኛ አካላዊ ጦርነት የምናካሄድ ሰዎች አይደለንም። በመንፈሳዊ ዓለም ላይ ግን ጦርነት እያካሄድን ነው ያለነው። እስካሁን እየጸለይን እንደነበረው በየሳምንቱም እንደሚጸለየው በዚህ ያለው ይሄ ስብስብ የእግዚአብሔር ወገን ነው። ይሄ የእግዚአብሔር ወገን የሆነ ስብስብ ደግሞ የክፉን ምሽግ የሚሰብር ነው። የክፉን ኃይል የሚያፈርስ ነው። የጨለመውን ኃይል፣ የጣዖት አምልኮን ኃይል ታውቃላችሁ። እግዚአብሔር የሌለበትን ስርዓት፣ እግዚአብሔር የማይገኝበትን ስርዓት የሚያፈርስ ነው። በጌታ በኢየሱስ ስም ብርቱ በሆነው በእግዚአብሔር ቃል ጦር መሳሪያ የሚያፈርስ ነው ይሄ የእግዚአብሔር ወገን። ስለዚህ እናንተ የእግዚአብሔር ወገኖች የክፉን ስራ በኢየሱስ ስም እያፈረስን እንደገናም ደግሞ ለወገኖቻችን እንማልዳለን። ከሙሴ እንደምንመለከተው የምን ያክል ነው ምልጃው ስታዩ የኔን ስም ደምስሰህ እነሱ ይዳኑ የሚል ነው። ይህንን በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ስትመለከቱ ኢየሱስም ተናግሮታል። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እንግዲህ ሙሴ እግዚአብሔርን ስለበደሉ ነው ምሕረት የጠየቀላቸው። ኢየሱስ ደግሞ እርሱ ላይ ነው በደሉን የፈጸሙት። እርሱን ነው የማይገባ ቅጣት የቀጡት።
ይሄን ሁሉ ያደረጉት ግን አሉ ስላላወቁ ነውና ይቅር በላቸው ሲል እንመለከታለን። ወንድሞችና እህቶቼ ይህንን የምልጃ ጸሎት በምናካሄድበት ጊዜ እግዚአብሔር አምላክ የሚሰማ ነውና የሚመልስ ነውና እስራኤላውያንን ምድረ በዳ ተበታትነው ሲጠፉ አናይም። እግዚአብሔር በሙሴ ምልጃ እንደዚሁም ደግሞ በአባቶቻቸውም ተስፋ ቃል ቅሬታዎቹን ሲያወርሳቸው እንመለከታለን። እንግዲህ ስለ ምድራችን ስለ ሰሜን ኢትዮጵያ አዘውትረን የምንማልደው ምልጃ እግዚአብሔር ይሰማናል። ሊድኑ የሚገባቸውንም ደግሞ በክርስቶስ ወንጌል አሳልፎ ይሰጠናል። ይህንን የተስፋ ቃል ሼር ላረጋችሁ እፈልጋለሁ፣ ላካፍላችሁ እፈልጋለሁ። ስለዚህ እኔና እናንተ እንማልድ። ከወንድሞቻችን ከእህቶቻችን የትኛውን እንደሚያድን አናውቅም፣ ግን እኛም ልጃችንን እንቀጥል። ይሄ መጽሐፍ ቅዱሳዊ ነው። በሙሴም አይተናል፣ እንዲሁም ደግሞ በጌታ በኢየሱስ ክርስቶስም ተመልክተናል። ሌላው ደግሞ ጳውሎስንም ስንመለከተው እንዲድኑ እፈልጋለሁ ሲል እናያለን። እኔ ጠፍቼ እኔ ተረግሜ እነሱ ይድኑ ዘንድ። ለምን ቢባል አባቶች የነሱ ናቸው፣ ተስፋ ቃል የነሱ ነው፣ ኪዳን የነሱ ነው ሲል ታያላችሁ። ወንድሞቼና እህቶቼ ቅድም የተነሳ ነበር እግዚአብሔር ለምንድን ነው የሰሜኑን ሕዝብ በጦርነት በረሃብ በስደት እየተሰቃየ ጠላት እያሰቃየ ያለው ስንል እግዚአብሔር እዛ ምድር ላይ ሊያስነሳ ያለው እኛ የምንጠብቀው ነገር እንዳለ እናውቃለን። እግዚአብሔር ይሄ እንዲሆን ግን ምን ያስፈልጋል ቢባል የእግዚአብሔር ወገን መሆን ያስፈልገናል። እኛ የዳንን ሰዎች ከእኛን ጀምር እግዚአብሔር በረዳን መጠን በጸጋው እየተደገፍን የእግዚአብሔር ወገን ሁነን የእግዚአብሔር አምባሳደሮች ሁነን በያለንበት የእግዚአብሔርን ጦርነት የምንዋጋ መሆን እንዳለብን ዘዳግም 33 ያነበብኩላችሁ እናያለን። እና ቱሚም እና ኡሪም የሚለው የእግዚአብሔርን ድምፅ በዛ ጊዜ የሚለዩበት መሳሪያ ነበር። ይሄ የእግዚአብሔር ድምፅ የሚለይበት መሳሪያ ለማን ነው ብሎ ይናገራል? ለቅዱስ ሰው ነው። ስለ አባቱና ስለ እናቱ አላየሁም ላለ። የሚገርም ነው እኮ አባቱ ነው የሳተው፣ ጣዖት ያመለከው ማለት ነው። በአሮን የተሰራውን ጣዖት ያመለከው አባቱ ነው። ግን እዛ ሰው ላይ ሰይፍ መዘዘበት። ታውቃላችሁ በብሉይ ኪዳን። እኔና እናንተ ደግሞ ለአባትና ለእናታችን ለእህትና ለወንድሞቻችን ወንጌልን በማድረስ የቃሉን ሰይፍ በመምዘዝ እላያቸው ላይ ያለውን የዛሬው ቃቢ መናፍስት በመቃወም እላያቸው ላይ ያለውን የደብተራና የአጋንንት ኃይል በኢየሱስ ክርስቶስ በጌታችን ስም በመቃወም ታውቃላችሁ ይህንን እውነት እንድናካፍል እግዚአብሔር የመረጠን የእግዚአብሔር ወገኖች በመሆናችን እንኳን ደስ ያለን። እኛ ከማንም ተሽለን ከማንም ተለይተን አይደለም። ጸጋው በቃ ጠርቶናል። እናንተ የእግዚአብሔር ወገኖች ናችሁ። የእግዚአብሔር ወገን ወደዚህ ይምጣ። እናትና አባቱ ላይ መጨከን የሚችል እግዚአብሔር ወገን ይፈልጋል እያልኳችሁ ነው። ወንድሞቹ ላይ መጨከን የሚፈልግ ወገን ይፈልጋል እግዚአብሔር። ልጆቹ ላይ መጨከን የሚፈልግ ወገን ይፈልጋል። ሰሜን ኢትዮጵያ ላይ ሪቫይቫል ለማምጣት ሰሜን ኢትዮጵያ ላይ የእግዚአብሔርን ሐሳብ ለመፈጸም እንደ ሌዋውያን የጨከኑ ሰዎች እንድንሆን እግዚአብሔር ይፈልጋል። አዎ ያለንበት ብዙ መሰናክሎች እናያለን። የምንመለከተው ነገር አለ። እነዚህ ሌዋውያን ሰይፍ ይዘው ሲሄዱ ምናልባት ሰይፍ ሊበላቸው ሁላ ይችላል። ነገር ግን በቃ ስለ እግዚአብሔር ተነሱ፣ እግዚአብሔርም ጠበቃቸው እና እግዚአብሔር ለፈተንከው ይላል በመሪባ ውሃ መሪባ የሚባለው እና በማሳ ለፈተንከው ለቅዱስ ሰው ነው። ወንድሞቹን፣ እህቶቹን፣ ልጆቹን እነዚህ ሁሉ ከእግዚአብሔር አልበለጡበትም። ስለዚህ በአዲስ ኪዳንም ደቀ መዝሙር ማለት ከእኔ ይልቅ አለ ጌታ ወንድሙን፣ እናቱን፣ አባቱን፣ የትዳር አጋር ምን ተዘርዝሯል። እነዚህን የሚወድ ለእኔ ሊሆን አይገባውም፣ ደቀ መዝሙሬ ሊሆን አይገባም እንዳለ ወዳጆች ኢየሱስን በማስበለጥ እነዚህን ሁሉ ስንመለከታቸው በእግዚአብሔር ኪዳን እንጂ አዎ ስጋነን ዘመዶቻችን ናቸው፣ ወንድሞቻችን ናቸው፣ we love them እንወዳቸዋለን። ነገር ግን ከእግዚአብሔር ኪዳን አንጻር ስንመለከት ያንሱብናል። እግዚአብሔርን ነው የምናስበልጠው። ምን ጸልይላቸው ይድኑ ዘንድ፣ ያገኘነውን ያገኙ ዘንድ፣ የቀመስነውን ይቀምሱ ዘንድ፣ የነካን ይነካቸው ዘንድ። ስለዚህ የእግዚአብሔርን ሰይፍ የታጠቅን የእግዚአብሔርን የጽድቅ ጦር ዕቃ የለበስን የእግዚአብሔር ሰራዊቶች መሆናችንን ላሳስባችሁ እፈልጋለሁ።
እና ወንድሞቼ እና እህቶቼ ይሄንን እውነት በመያዝ መሽግን የሚሰብር የጦር መሳሪያ ታጥቀን ሰሜን ኢትዮጵያ ላይ ያሉትን ከፍ ያሉ የጨለማ ሰራተኞች የአጋንንት ኃይል እና በእግዚአብሔር ሐሳብ ላይ ከፍ የሚለውን እንደውም በሁለተኛ ቆሮንቶስ ምዕራፍ 10 ላይ የተቀመጠውን ቃል ስትመለከቱ በዓለማዊ ልማድ እንደምንመላለስ በሚቆጥሩ በአንዳንዶች ላይ አምኜ ልደፍር አስባለሁ ይላል። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ። ተመልከቱ፣ ለአማኞች ነው እየተነገረ ያለው። በዓለማውያን እንደሚናገሩ እንዲህ ናቸው ለሚሉ ደፍሬ አማኞች ላይ እንኳን ማይሆን ቃል እንዳልናገር ባካችሁ ይላችሁና በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ ያን ጊዜ ሰዎቹን ያስወግዷቸው፣ እኛ ግን አሁን የምናስወግደው የሰውን ሐሳብ ነው። በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ያን ጊዜ እነዛ ሌዋውያን እነዚህ ጣዖታቶችን ለእግዚአብሔር በመጽናት የእግዚአብሔር እጅ እግር በመሆን በሰይፍ አስወገዷቸው። እኔና እናንተ ግን በእግዚአብሔር ዕውቀት ላይ ከፍ የሚለው አያችሁ፣ ጠማማውን ሐሳብ በእግዚአብሔር ዕውቀት ላይ ከፍ የሚለውን ሰው አእምሮ ውስጥ ተቀምጦ ያለውን ምሽግ ነው የምንሰብረው። ሰዎች አእምሮ ውስጥ ተቀምጦ ያለውን ምሽግ። ምክንያቱም የእግዚአብሔር ወገኖች ነን። የእግዚአብሔር ወገኖች የእግዚአብሔር መሳሪያዎች ናቸው። አዎ የእግዚአብሔር ወገኖች የእግዚአብሔር መሳሪያዎች ናቸው። የእግዚአብሔር መሳሪያዎች ነው። በሰው ልማድ ምንም የምንመላለስ ብንሆን ተራ ሴት አይደለሽም፣ ተራ ወንድ አይደለህም፣ ተራ ሰዎች አይደላችሁም። እናንተ የእግዚአብሔር ቤተሰቦች፣ እናንተ የእግዚአብሔር ሰራዊቶች። ሰዎች ሲያዩን ቅጥነታችን፣ ውፍረታችን፣ ርዝማኔያችን ሊመለከቱ ይችላሉ። አይደለም፣ እናንተ ውስጥ ያለው የከበረ ኃይል ነው ወዳጆች። እና ይህንን ይናገር ምሽግን የሚሰብር የእግዚአብሔር ሰይፍ እናንተ ጋር አለ። የእግዚአብሔር የጦር ዕቃ እናንተ ጋር አለ። ምሽግን የሚሰብር ታውቃላችሁ፣ በእግዚአብሔር ፊት ብርቱ የሆነ የጦር መሳሪያ የሰውን ሐሳብ የሚቀይር በእግዚአብሔር ዕውቀት ላይ የሚነሳው ከፍ ያለውን ነገር የሚያፈርስ እውነት እናንተ ውስጥ ስላለ እግዚአብሔርን እጅግ እናመሰግናለን። ስለዚህ እንደነዚያ የእግዚአብሔር ወገን ሆይ ኑ ሲባሉ ከብዙሃኑ ከመልቲቲዩድስ እንደተለዩ ሰዎች እግዚአብሔር አሁንም እንድንለይለት ይፈልጋል። የእሱን ሐሳብ ከብዙሃኑ እንድንለይለት እግዚአብሔር ይፈልጋል። እኛ የእግዚአብሔር ወገኖች ከሆንን ነው ለሰሜን ኢትዮጵያ የምንጠቅመው፣ ለወንድሞቻችን የምንጠቅመው። የእግዚአብሔር ወገኖች ስለሆኑ አመፅ ጥቂት ሰዎች ናቸው የተወገዱት፣ 3000 ሰዎች። ብዙ ሺዎች ግን ከነዓንን ወረሱ። ታውቃላችሁ ወዳጆቼ፣ ልጆቻቸው ወርሰዋል። ጥቂት ሰዎች እዛ እንትን ተደረገ። እግዚአብሔር ምሕረቱን አገነነ፣ ተወ በቃ። እግዚአብሔር እንደገና ኪዳኑን አሰበላቸው። እግዚአብሔር የአባቶቻቸውን ኪዳን አሰበ። ስለዚህ ምን እያልኩ ነው ብትሉ ዛሬም የኛ ልክ ያኛው ጥላ ሆኖ አሁን በአዲስ ኪዳን መሳሪያው ዘሴም ባይሆንም እንኳን ግን እነሱም ሰይፍ ነው የታጠቁት፣ እኛም ሰይፍ ነው የታጠቅነው። የእነሱ ሰይፍ አካላዊ ነው፣ የሚደለዱም ነው ወይም የሚደነዝዝ ነው። የኛ ሰይፍ ግን የቃሉ ሰይፍ ነው። የነዛ ሰውን ነው የሚገለው፣ የኛ ግን የሰውን አእምሮ ነው የሚማርከው ለእግዚአብሔር ይገዛ ዘንድ። እነዛ አካላዊ በቀል ነው የተበቀሉት፣ እኛ ግን መንፈሳዊ በቀል ነው የምናካሄደው ወዳጆቼ። ስለዚህ በረከቱ ግን ዘሴም ነው። እነዛ የተባረኩበት በረከት እኛም የምንባረክበት በረከት ምን የሚል ነው? አቤቱ ሀብቱን ባርክ። ዘዳግም ላይ ምዕራፍ 33 ቁጥር 11 እግዚአብሔር የእሱን በቀል ለሚበቀሉ የሰጠው የተስፋ ቃል ምንድን ነው ብትሉ ሀብቱን ባርክ፣ የእጁን ስራ ተቀበል፣ የሚነሳበትን ወገቡን ውጋው፣ የሚጠሉት አይነሱ። በኢየሱስም የሚጠሏቸው አይነሱ። በእውነት ተመልከቱ። ይሄንን የእግዚአብሔር በቀል ልታደርጉ ስትነሱ፣ የእግዚአብሔርን መንግስት ልታሰፉ ስትነሱ የሚነሱባቸውን የሚወጋቸው፣ የሚቃወማቸው፣ የሚቋቋማቸው ራሱ እግዚአብሔር ይሆናል። በሌላ ቋንቋ ጦርነቱን እግዚአብሔር ይወስደዋል። ትግራይን፣ አፋርን፣ እንደዚሁም ደግሞ አማራ ክልልን፣ ሌሎችንም በወንጌል እንደርሳለን ብለን ስንነሳ የሚነሳብን ቢኖር ጦርነቱ የእግዚአብሔር ነው ማለት ነው። ወዳጆቼ እኔና እናንተ ልናገለግል ስንነሳ ግን የሚባርከን ወዳጆቼ የኛ ሀብት
የእግዚአብሔር መንግስት ነው፣ የእግዚአብሔር ድምፅ ነው፣ የእግዚአብሔር ቃል ነው። የኛ ሀብት የተለየ ይሄኛው እንደሌላው ሰው የሚያልቀው አይደለም። የማያልቀው በሰማይ ያለው ሀብታችን፣ የተነቀነቀው ሀብታችን የእግዚአብሔር የመንግስት ወንጌል ነው እና ይህንን እንሰብክ ዘንድ የእግዚአብሔር ወገን ተብለን ተጠርተናል። ስለዚህ ሙሴን ስትመለከቱ የእግዚአብሔርን ወገኖች ሞቢላይዝ አድርጓል። የእግዚአብሔርን ወገኖች በአንድነት አበረታቷል፣ አንድ ላይ አሰልፏል። ደግሞ እግዚአብሔር የሚያዝንበትን ከመንገድ እንዲያስወግዱ ምሪት ሰጥቷቸዋል። ይህም ብቻ አይደለም፣ ሲማልድ እንመለከታለን። እባክህን እነዚህን ሰዎች ከጣልካቸው ሰው ራሱ ሊያገባቸው ፈልጎ ስላልቻለ መንገድ ላይ ጣላቸው ትባላለህ፣ እባክህ ይቅር በል ሲል እንመለከታለን። በሌላ መልኩ ደግሞ እኔ እንደምስስ፣ ዋው እነሱ ይዳኑና እኔ ይቅርብኝ። አዎ ፕሪሺየስ ነው፣ አስደናቂ ነው መዳን። ግን እነሱ ይግቡ፣ እነሱ ተስፋ ቃላቸውን ይውረሱ፣ እኔ ልቅር። ኮንሲኩዌንስ ሲወስድ እንመለከታለን። ወገኖቼ የምልጃ ጸሎት ጌታ ሆይ እባክህን ብለን ጌታን ስንማልደው ስንለምነው እኔ ያንተን ጦርነት ዋጋ ዘንድ እሰየው፣ ነገር ግን ህዝቤ ይድን ዘንድ እባክህን እኔ ይቅርብኝ ብለን የዚህን ያህል ታውቃላችሁ ከምራችን ከእውነት የምንጸልይ ከሆነ እግዚአብሔር ከዚህ በኋላ ሰሜን ኢትዮጵያ ላይ ጦርነት ሳይሆን ከዚህ በኋላ ወዳጆቼ ሰሜን ኢትዮጵያ ላይ ግድያ፣ እልቂት፣ ብዙ ልብ የሚሰባብሩ ብዙ ነገሮች ስላሉ እነሱ መድገምን ያመኛል። በቃ እነዛን ሳይሆን የሚፈውስ ድምፅ በተራሮቻችን ላይ የሚፈውስ ድምፅ እዛ ባሉ ወንዞችና ሸንተረሮች ላይ የሚፈውስ ድምፅ የጥይት ድምፅ ሳይሆን በናዝሬቱ በጌታ በኢየሱስ ስም የወንጌል ድምፅ እንዲያስተጋባ የከባድ መሳሪያ ድምፅ፣ የቦምብ ድምፅ፣ የተለያዩ ድምጾች ሳይሆን በኢየሱስ ክርስቶስ በሕያው ስም የሚያድን ድምፅ፣ ሰዎችን ወደ ንስሐ የሚጠራ ድምፅ፣ የሰላም ድምፅ፣ የዝማሬ ድምፅ፣ እዛ ያሉ የእግዚአብሔር መንግስት ሰራተኞች የሚበረቱበት ድምፅ፣ የሚያስተጋባ ድምፅ፣ እየበረታ የሚሄድ ድምፅ፣ የእግዚአብሔርን ቃልና የእግዚአብሔርን መንፈስ ሚዛናዊነት የሚጠብቁ የአገልጋዮች ድምፅ ከዛ ምድር ላይ እንዲነሳ እኔ ጸልያለሁ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ህዝቡን ለመልካም ነገር የሚያነሳሳ ድምፅ፣ የእርቅ ድምፅ፣ የሰላም ድምፅ እንዲወጣ ይሄ ሌት ተቀን ልመናዬ ነው። ወዳጆቼ ይህንን የክፉ ምሽግ ይሰበር ዘንድ እነዚህ እንዲገለጡ እነዚህ የእግዚአብሔርን ድምፅ የያዙ ሰዎች እንዲገለጡ እኛ ምሽግን እንሰብራለን። የጨለመውን ምሽግ እንሰብራለን። የክፉ ምሽግ እናዋርዳለን። ከፍ ያለውን እናዋርዳለን። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮ ሁሉ እንማርካለን። መታዘዛችን በተፈጸመች ጊዜ አለመታዘዝን ደግሞ ምን እናደርጋለን አለ? እንበቀላለን። እግዚአብሔር ያንን የበቀል አምላክ ነው። አሁንም የበቀል አምላክ ነው። የሚታዘዙት ከታዘዙ በኋላ የማይታዘዙት ደግሞ ይበቀል ዘንድ የእግዚአብሔር በጎ ፈቃድ ሆኖ እንመለከታለን። ምናልባት ሰዓታችሁን እንትን እንዳላደርግ የእግዚአብሔር ወገን የሆነ ወደዚህ ይምጣ የሚለውን እሱን እንደው ፕሮሞት እንድናደርግ እፈልጋለሁ። እንደዚሁም ሐዋርያው ጳውሎስንም ስንመለከተው በሮሜ ምዕራፍ 9 ላይ ያለውን ስታዩ ሲማልድ እንመለከታለን። እነዚህ ሰዎች ይድኑ ዘንድ ብዙ ሐዘን፣ የማያቋርጥ ጭንቀት በልብ ያለ በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም፣ ሕሊናዬ ይመሰክርልኛል። ብዙ ነገር ይደረዝርና ለምንድን ነው በስጋ ዘመዶች ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ የተረገምኩ እንደሆን ጸልይ ነበርና የሚለው እነርሱ ድነው እኔ ብረገም ታውቃላችሁ። ስለ ወገኖቹ መጸለይ ራስ ወዳድነት አይደለም፣ ዘረኝነት አይደለም። የምሬን ነው። ስለ ሰው ሁሉ ስለ ወገኑ እንዲድን ቢጸልይ ቢብሊካል መሆኑን መጽሐፍ ቅዱሳዊ መሆኑን እንመለከታለን። ነገር ግን ደግሞ ታች ወረድ ብሎ እዚሁ ላይ ስናይ ሁሉ ግን ሊድኑ እንደማይችሉ ደግሞ ትሬስ አድርጎ ይነግረናል። ስለ እስራኤላዊ ይነገርና ከአብርሃም የተወለደ ሁሉ ግን ሊድን እንደማይችል፣ ነገር ግን ደግሞ በይስሐቅ ዘር ይጠራን እንደተባለ ተስፋ የተገባላቸው ሊድኑ እንደሚችሉ ደግሞ በደንብ አድርጎ ኢለስትሬት አድርጎ ሲያስተምረን እንመለከታለን። ዊ ፕሬይ እንጸልያለን፣ እንማልዳለን፣ ሌሎች ይድኑ ዘንድ እኛ እስከ መጥፋት ድረስ እንለምናለን።
ወንጌል ሄደን ስንሰብክ ሌሎች ይድኑ ዘንድ ነው። ግን ወንጌል የምንሰብክላቸው ሰዎች ደግሞ ሁሉም በሰላም አይቀበሉን፣ ሊያሳድዱን፣ ሊያስሩን፣ ሊገሉን ይችሉ ይሆናል። ሌሎች ይድኑ ዘንድ ነው። ግን ይሄን እያለ ያለውን ትመለከታላችሁ። ሌላው ቅድም ያነበብኩላችሁ ሉቃስ ምዕራፍ 23 ቁጥር 34 ጌታ ኢየሱስ ነው። እንደዚሁም ደግሞ እስጢፋኖስን ስትመለከቱ ይቅር በላቸው ሲል እንመለከታለን። እስጢፋኖስም እንኳን በሐዋርያት ሥራ የሚያደርጉትን አያውቁምና ይቅር በላቸው። ወገኖች እናንተ የእግዚአብሔር ወገኖች ናቸው። በዚህ ቤት ዛሬ ይሄንን የእግዚአብሔርን ቃል የምትሰሙ ወንድሞች እና እህቶቼ የእግዚአብሔር ወገኖች ነን። ገንዘባችንን ብንሰጥ፣ ሄደን በአካል ብንጸልይ፣ እንደዚህ በሚዲያ ስለዛ ህዝብ ብንማልድ ሰምቶ የሚመልስ አይቶ የሚራራ ከዳኑት ጋር የሚያገናኝን አምላክ የታመነ ነው። ስሙ የተባረከ የተመሰገነ ይሁን። ከዓመታት በኋላ ታዲያ ዘዳግም እንደገና ሲጠናቀቅና ሲጻፍ ያ ነገር ተባለ። ኦሪምህ ለቅዱስ ሰው ነው፣ ቱሚምህ ለቅዱስ ሰው ነው። ሰማያዊ መገለጥ፣ ሰማያዊ ብርሃን፣ የእግዚአብሔር ምስጢር ማስተዋል ለነዚህ የእግዚአብሔር ወገኖች ብቻ ነው። ለተፈተኑት፣ ተፈትነው ላለፉት፣ ከአባቱ ይልቅ እግዚአብሔርን ላስቀደመ፣ ከእናቱ ከወንድሞቹ ከልጆቹ ይልቅ እግዚአብሔርን ላስቀደመው ወገን ለነሱ ነው የእግዚአብሔር ምስጢር የሚገለጠው ይልና ቁጥር 9 ዘዳግም 33:9 ሲጨርስ አይታችሁ ከሆነ ቃልህን አደረጉ ቃል ኪዳንህንም ጠበቁ። ወዳጆቼ ወንጌል ብንሰብክ ቃሉ ይደረግ ዘንድ ነው። ብንማልድ ቃሉ ይደረግ ዘንድ ነው። አመፅን ብንቃወም ቃሉ ይደረግ ዘንድ ነው። ቃልህን አደረጉ። በኢየሱስም የእግዚአብሔርን ቃል በማድረግ እግዚአብሔር ይባርከን። የእግዚአብሔርን ቃል የሚያድነውን ቃል ነፃ የሚያወጣውን ቃል ጌታ ሆይ እለምንሃለሁ በምድራችን ላይ በህዝባችን መካከል ፀሐይ ይወጣ ዘንድ እንደገና የመጽናናት ዘመን ይመጣ ዘንድ በኢየሱስ ክርስቶስ በሰው የተሰራ ሳይሆን በእግዚአብሔር የተሰራ ዘመን በጌታ በኢየሱስም የነገርከን የልማት ዘመን ይመጣ ዘንድ በሰሜን ኢትዮጵያ የነገርከን እግዚአብሔር ሆይ የመጽናናት የወንጌል ድምጽ ይመጣ ዘንድ በጌታ በኢየሱስም ማጸናሃለሁ። እግዚአብሔር ሆይ የሚማልዱ ሰዎችን ታስነሳ ዘንድ በአካል ገብተው የሚሰሩ ሰዎችን አቅም ያላቸውን ሰዎች ታስነሳ ዘንድ እኛንም እንኳን ፈቃድ ቢሆን ቅድም እንዳለችው ጌታ ሆይ ትልከን ዘንድ በኢየሱስ ክርስቶስም አቅም ትሰጠን ዘንድ የመንፈስ ቅዱስ ማጽናናት የመንፈስ ቅዱስ ነፃ ማውጣት። ሰው የሰራው በሰው ይፈርሳል፣ እግዚአብሔር የሰራው ግን በሰው አይፈርስምና በጌታ በኢየሱስ እግዚአብሔር ሆይ የሰላም ድምጽ የእግዚአብሔር ወገኖች ይበዙ ዘንድ የእግዚአብሔር ወገኖች የሆኑ ሰዎች ይበዙ ዘንድ በምድራችን ሰላምን የሚያውጁ የምስራችን የሚያውጁ ደህንነትን የሚሰጡ እግዚአብሔር ሆይ እጅ እንዲንቀሳቀስን ይጸልያለሁ። እርቅን የሚሰብኩ ሰላምን የሚሰብኩ ሰው ከራሱ ጋር እንዲታረቅ ከክርስቶስ ጋር እንዲታረቅ ከወንድሙ ጋር እንዲታረቅ የሚሰብኩ የመንግስት ልጆች በኢየሱስ ስም እንዲባዙ እንማጸናሃለን። አባታችን ሆይ አቤቱ ምድራችንን ይቅር እንድትል ህዝባችንን ይቅር እንድትል እኛንም ይቅር እንድትል እባክህን አባታችን አምላካችን እግዚአብሔር ሆይ ምሕረት እንድታደርግልን ስለ ምድራችን ጌታ ሆይ ኢየሱስ እንደጸለየ ሙሴ እንደጸለየ ጳውሎስ እንደጸለየ እኛም እንጸልያለን። እግዚአብሔር ሆይ እባክህን ወንድሞቻችን ይድኑ ዘንድ ህዝባችን ይድኑ ዘንድ ያ ምድር ይድን ዘንድ ያ ትውልድ ይድን ዘንድ መታወቂያው ይቀየር ዘንድ አባቱ በውድ ልጅ በኢየሱስ በኩል እንማጸናሃለን። ምሕረት አድርግ ጌታ ሆይ የምልጃ ጸሎት የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለችና እባክህ ጌታ እግዚአብሔር ሆይ የነዚህ ባሪያዎች ጸሎት ይሰማ፣ የወንድሞችና የእህቶች ጸሎት ይሰማ፣ ይሄ የምልጃ ጸሎት ይሰማ በኢየሱስ ስም። ሰሜን ኢትዮጵያ ጌታ ሆይ አቤቱ ነፃ የሚያወጣ የወንጌል ድምጽ ጌታ እግዚአብሔር አባቱ በኢየሱስ ክርስቶስ ስም ህዝባችንን የሚያድን የወንጌል ድምጽ ከዚህ በኋላ በጌታ በኢየሱስ ስም እባክህ በቃ በለን። እባክህ መርገማችንን ውሰድልን። እግዚአብሔር ሆይ ይቅር በለን፣ ምሕረት አድርግልን። ህዝባችንን ጌታ ሆይ በብዙ ነገር እየተቀጣ አለና በጌታ በኢየሱስ ክርስቶስ ስም እባክህን እንደገና ከዚህ ሁሉ የሚያወጣ ብዙዎችን ያዳነው ወንጌል ምድራችንን ያድን ዘንድ ብዙዎችን የለወጠው ወንጌል ህዝባችንን ይለውጥ ዘንድ እባክህ እግዚአብሔር አባት ሆይ ምሕረት እንድታደርግልን በኢየሱስ ክርስቶስ ስም እንደዚህ ጸለይን። በዚህ ቤት ያሉ ወንድሞችና እህቶች የተባረኩ ይሁኑ። አቤቱ እግዚአብሔር ሆይ የእግዚአብሔር ወገን ብለህ ስለጠራሃቸው ስለጠራህን
እናመሰግንሃለን። ይህንን በመታዘዝ ባርከን። በዚህም የሚያስተባብሩ ወንድሞችን እህቶችን ባርክ። ወንድማችን መሳሚን ባርከው እግዚአብሔር ሆይ በጌታ በኢየሱስ ስም አብረውት የሚያገለግሉ ወንድሞችና እህቶችን ባርካቸው። ጸጋ ከነሱ ጋር ይሁን። አሁንም ጌታ ሆይ ኃይልን አቅምን እንድትሰጣቸው ስለ ኢየሱስ ክርስቶስ ስም እጸልያለሁ። አሜን። እግዚአብሔር ይባርካችሁ። ይሄንን መልሳለሁ ምናልባት የሚሰማችሁ ከሆነ። ጌታ ይባርክህ ይቸር በላይ ዛሬ ያገለግላችሁን አልሚን ጌታ ይባርክሽ። ሁላችሁም ጌታ ይባርካችሁ እዚህ ያላችሁ። እንግዲህ ያው የዚህ የግሩፓችን መሪ ጥቅስም ሁላችሁ እንደምታውቁት ትንቢተ ኢሳይያስ ምዕራፍ 62 ያለውን ነው። ከላይ ጀምሮ የሚናገረውን ለኢየሩሳሌም የሚያደርግላት ከተናገረ በኋላ ወኢየሩሳሌም ኣብ ልዕሊ ቀጽሪ ሓለውቶ ኣቂሙ ኣለኹ ለይትን መዓልትን ከተስቕ ኣይክብሉን እዮም ኣቱም ንእግዚአብሔር ተዘክርዎ ኣይተዕርፉ ኢየሩሳሌም ክሳዕ ዘጽንዓ ኣብ ምድሩን መመስገን ክሳዕ ዝገብራ አታሳርፉት ለምስጋና እስኪ ያደርጋት ድረስ የሚለውን ነው መነሻ ጥቅሳችን። እንግዲህ ይህ እንደው የሚያጸና ነገር ነው። ጸሎታችን እንድንቀጥል በዚሁ አጋጣሚ በጌታ ስም አደራላችኋለሁ። እግዚአብሔር ሁሌ መልካም ነው፣ መልካም ነገር ደግሞ ያደርጋል። እግዚአብሔር ሰናዩ ጎይታ አምላኽና ስለዝነበረና ሰናይ ጊዜ በጎይታ በኢየሱስ ክርስቶስ ስም ነመስግነካለና እስካ ሰናይካ እግዚአብሔር ሰናይ ምዃኑ ረአዩን ጣዓሙን ተባሂሉ ተጻሕፈልካ እትረአ እትጣዓም ሕያው አምላኽኻ ሰናይ አምላኽኻ በጎይታ በኢየሱስ ክርስቶስ ስም ነመስግነካለና ስለዝመጻልና ቃል ስለዝነበረ ናይ ጸሎት ጊዜ ሁሉ ክብር ንዓኻ ይኹን። እግዚአብሔር ናይ ዘላለም አምላኽ ስለትገብረልና ዘለኻ ስለዝገበርካዮ ሰናይ ነገር በኢየሱስ ክርስቶስ ስም ነመስግነካ። ሕጂ ድማ ደጊመ እግዚአብሔር አምላኽ ሓተ ኣሕዋተይ ኩሎም ንዓኻ ሕሊፈ ይህብ ምድርና ኩሉ ንዓኻ ሕሊፍና ንህብ ኣለና። ፍቃድካን ሓሳብካን ናብ ምድርና ክፈጥን ቤተ ክርስቲያን እግዚአብሔር ኣቦ ምንቃሕ ክኸውን ምድርና ሰላም ዕረፍቲ ክኸውን ከምቲ ሓፍትና ትጸለየቶ እግዚአብሔር ናይ ዘላለም አምላኽ ብውግእን ወረውግእን ኩሉ ክትሰብር እግዚአብሔር ኣቦ በጎይታ በኢየሱስ ክርስቶስ ስም ደጊመ ይጽልይ ኣለኹ። ስለ ኩሉ ዓብይ ስምካ ይባረክ። እግዚአብሔር ብነገር ኩሉ ይባርኽኩም። ብምእታው ብምውጻእኩም እግዚአብሔር ይባርኽኩም። ናትኩም ዝኸውን ናትኩም ዘበለ ኩሉ በጎይታ በኢየሱስ ክርስቶስ ስም ዝተባረኸ ይኹን። ተጀሚርክሞ ዘለኹም ምሸት ኩሉ እግዚአብሔር ይባረኸልኩም። ደቀስኩ ተገምሰስኩ ደቀስኩ እግዚአብሔር ስለዝደገፈኒ ድማ ተንሳእኹ ኢሉ ባርያ ዳዊት ከምኡ ምትንሳእ ይኹነልኩም። ክብርና ኣብ ወልድ መንፈስ ቅዱስ ሓነ አምላኽ ይኹን። ጎይታ በኢየሱስ ክርስቶስ ስም አሜን። ተባረኹ። ኩልኩም ፈትወኩም ብሩኽ ለይቲ